Thanks for coming out. እንዴት ዋላችሁ? እንደዚህ በራ አርግባቸው። እንደ ዛሬ ቆንጆ ነው እንደ ተመርጦ የመጣው። አረ ገረ እኔ እውነት ጉዳችን ፈላ። ወንዶች ሴቶቻችን እያደር እያማሩ እየቆነጁ ነው የሚመጡት። ቆይ ወንዶች የት ናችሁ? ጥያቄ አለኝ። ያበሻ ሴቶች እያደር እየቆነጁ እየመጡ ነው ወይስ እኔ ተስፋ ቆርጬ ማማረጥ ትቻለሁ? ቁንጅና ግን ምንም አይደል። ቆንጆ ብትሆኑልን ለኛ ነው። ቆንጆ ብትሆኑ እህቶቻችን ናችሁ፣ እናቶቻችን ናችሁ፣ ገርል ፍሬንዶቻችን ናችሁ፣ ወይንም ደግሞ ምን ፈልጋችሁ የወደፊት ምኞታችን ናችሁ። ስለዚህ ይመቻችሁ። ያ ስለ አበሻ ወንድና ሴት ብዙ የሚባል ነገር አለ፣ እናውቀዋለን። ሴቶች አሜሪካ ስትመጡ ቶሎ ነው ቀና የምትሉት። እውነቱንማ መነጋገር አለብን። አዎ፣ ምክንያቱም እኔ ከእህቴ ጋር ነው የመጣሁት ከኢትዮጵያ። ልክ በሁለት ሳምንት ብርዱን አዳፕት አርጋው ጂንሱ ሱሪ አርጋ ጸጉሯን ፍሪዝ አርጋ ሃይ እንዴ! እኔ ገና ብርዱ ከሰውነቴ አልወጣም። ሲሄድ ራሱ ፈረንጆች ያውንና እሷን ኦ ማይ ጋድ ዩ አር ሶ ቢዩቲፉል። እኔን ዞር ብለው ያዩኝና አር ዩ ሃንግሪ? አንድ አብሮኝ የሚሰራ ስፓኒሽ ራሱ hey my friend, usto muy bonita, all Ethiopian girls they beautiful. What happened to you guys? አሁን ያስቃል። It's okay. ብረት ምናምን እያነሳን ነው። ትንሽ ጸጉር መሳሳት ሽበት ምናምን ነገሮች አሉ። ቆይ ትዝ ይላችኋል ኢትዮጵያ አንድ ሽበት ሲወጣባችሁ ከስልክ ሁሉ ትደውላላችሁ። አይገርምም? ነፍሱ አንድ ሽበት ጭንቅላቴ ላይ ወጣኩ። እኔም ሁለት አለኝ። ወሬ ነው። እዚህ ሀገር አንድ ሽበት ብቻውን አይወጣም። ተጠራርተው ቡፍ በአንድ በኩል። አይስዌር የአሜሪካ ስትረስ። ቋንቋ ስለተባለ ሁለተኛ ዲቪዲን ስቀርጽ ጭንቅላታችሁን ለማስገባት እዚህ ስለመጣችሁ በጣም ነው የማመሰግነው። ታንክ ዩ። ዘንጣችሁ ነው ስል አመራችሁታል አንዳንዶቻችሁ። የኔ ዲቪዲ ነው የእናንተ ነው እንዴት ነው? እዛ ጋር ያለችው ልጅማ ገና ስወጣ ጀምሮ እንደ ተስተካክላለች። ተረጋጊ። ማይክሮፎን ለምን አትወስጂም? ነይና መጀመሪያ ዲቪዲን ሳወጣ እናትና አባቶን አውራ ዶሮ እንዳጣበሳቸው ተናግሬ ነበር። ወንድምና እህቶቼ ደውለው ስልክ እኛስ እንደው ምንም ሜንሽንም አላረከን አሉ።
አሰብኩት ልክ ናቸው። ግን ልንገራችሁ ስለኛ ቤተሰብ እንደ አሜሪካ ሀገር አይደለንም። አሜሪካ ሀገር አንድ ልጅ ሁለት ልጅ ነው። እኛ እናትና አባት የተወለድነው 10 ነን። ከገጠር የመጡ አንድ 7 ልጆች አሉ። ቤት ውስጥ ተወልደው ክሌም ያልተደረጉ አንድ 8 አሉ። በቃ እኛ ቤት ስትገቡ በቃ እዚህ ገባችሁ ማለት ነው። ሞል ታዲያ ስንቱን ስም ነው የማነሳው? አይቻልማ። እዚህ ሀገር ስመጣ የገረመኝ ነገር ምን መሰላችሁ? ቲቪ አንድ ቀን ሳይ የሆኑ ባልና ሚስቶች ቁጭ ብለው ልጃቸው ጠፍቶባቸው ነው። ማይክል we love you so much. I just want my son. Oh Mike. I said what? አሰብኩት ኢትዮጵያ እኔ በጠፋ እንግዲህ ከዛ ሁሉ ልጅ አስቡት። ማለትም አሁን ከዚህ አንድ ሰው ተነስቶ ባዝሩም ቢሄድ ማለት ነው። አሰብኩትና አንድ ሰው ቢሰርቀኝ ያልኩት እንዴት እንደሚሆን ታውቃላችሁ? እኛ ቤት ተሰረኩኝ አይደለም። የሰረቀኝ ሰውዬ ገንዘብ ፍለጋ ማዘርጋ ይደውላል። ወዘሮ አስካለ አቤት፣ መስከረምን ሰርቄዋለሁ። ወይ መቼ ሰረከው? 2 ዓመት ሆኖታል። ወይ 2 ዓመት እናማ 20 ሺህ ብር ካልሰጡኝ ልጆትን አልመልስም። ምን አልክ? 20 ሺህ ብር። ስማ የልጅ ፍቅር ይሄን ያልካለ ለምን ሌሎቹንም አትወስዳቸውም? እና ይሄ ታሪክ ነው ዲቪዲ ላይ የሚወጣው። ቤት ውስጥ ሕፃን ሆኜ ምንም ችሎታ የሌለኝ ልጅ ነበርኩኝ። ሁሉ ጊዜ እማዬ የሚታሰብ ነገር መልእክት ምናምን ስልክ ትልልቆቹ ነው የምልከውና በቃ አንዳንድ ቤተሰብ ኢትዮጵያ ደግሞ ፊሊንጋችን ምናምን አይጠብቁልንም። ስታስተዋውቀኝ ሁሉ እማዬ በስሜቴ ነው የምትረማመደው። ምንም ጣጣ የላትም። እዚህ ሀገር you are beautiful, you are wonderful, you going to be somebody one day። እኛ ቤት እንደሱ የለም። ስታስተዋውቅ ማዘር ይሄ ልጅ ይሄ ጠበቃ ነው ያልኩሽ ግርማ ና ሳማቸው። ይሄ ደግሞ ዶክተሩ ኪዳኑ ና አባዬ ና ሳማቸው። ይሄ ደግሞ ከየት አባቱ እንደመጣ አላውቅም መስከረም ና። እና አንድ ቀን በጣም ተናደድኩኝ። እንዴ እማዬ በእኔ ታፍሪብኛለሽ እንዴ? ለምንድን ነው እኔን ሁሉ ጊዜ ማስተዋወቅ የሚያሳፍርሽ? ለምን በደንብ አታስተዋውቅኝም? ማን አባህ ብዬ ላስተዋውቀ? የሰፈር ዶሮ እየሰረቀ ያቃተው ልጄ ብዬ ላስተዋውቅህ? ሴት ሰራተኛ ስቀጥር አብሬያችሁ ካልተኛው እያለ የሚያባልግ ልጄ ብዬ ልጠር? እና እንግዲህ እህቶቼ ወንድሞቼ ይሄው ታሪካችን ይሄ ነው ለማለት ነው። እስቲ ደግሞ ወደዚህ ሀገር እንምጣና ስለ ችግራችን እናውራ። ዲያስፖራ ከኢትዮጵያ ስንመጣ አንዳንድ ችግሮች ያጋጥሙናል። ምንድነው ትልቁ ችግር? ምንድነው? ቋንቋ። ጎበዝ ልጅ አንተ እንደምትመልሰው ገብቶኝ ነበር። ቋንቋ አለ። አማርኛው ማስቸግሮታል ቋንቋ። በዛ ላይ ደግሞ ያደነኩ ኢትዮጵያ ልብ ብላችሁ እንደሆነ ጎበዝ ተማሪዎች ጆሮአቸው ትላልቅ ነው። እንደውም ድንገት ሳይ እንደዚህ ብለ የተቀመጥክ መስሎኝ ነበር። But good answer. Very good. ነጮች እንደዛ ነው የሚያገቡላችሁ። እዚህ ከቱላችሁና very good። ቋንቋ ብቻ አይደለም ለነገሩ።
ቋንቋ ይባላል እንጂ ቋንቋ አይደለም። ምክንያቱም የእንግሊዘኛ አስተማሪ ኢትዮጵያ እዚህ መጥተው ሲደናበሩ አይቻቸዋለሁ። ስለዚህ ቋንቋ አይደለም፣ አክሰንት የሚባል ነገር አለ። ማንም አይነግረንም፣ ስለ አክሰንት አይወራም እኮ። እዚህ መጥተን ስንጨናነቅ ነው አክሰንት የሚባል ቃሉም እንዳለ የምናውቀው። አዎ፣ ምክንያቱም ከዚህ እንደመጣሁኝ እኔ የማውቃቸው ነገሮች ሁሉ ተቀያይረዋል። እኔ ዋተር ነው የምለው፣ ዋተር። what ጆን ነው ጃን። what ቦብ no it's bob. ሮበርት no it's robert. ለነገሩ አሁን እኛም እናበዛዋለን። አሁን ሮበርት ምን አስገባን እኛ ራሳችን። ስፔል ስታደርጉሉ የለም እኮ እውነት። ስራ አፕ ላይ እህት ያደረገችልኝና ስራ ፍለጋ ሄድኩኝ። ሲሄድ ሞንታና አቨኑ የሚባል ነው እና ያቺን ዲክሽነሪ የለቃቀምኳትን እንግሊዘኛ yes of course but also ሁሌ ያው እሷን ተማምኜ ወጣው ማለት ነው። እንግዲህ ከአክሰንት ጋር ልንገናኝ ነው። ከመውጣቴ በፊት ግን እኔ ብልጥ ነኝ። የነጭና የጥቁር እንግሊዘኛ ይለያያል ሲባል እሰማለሁ። ስለዚህ በመስኮት እሾፍ ጀመር፣ መሞከሪያ ማለት ነው። አንድ ነጭ በዛ በብርድ ቁምጣ አድርጎ ሲሄድ ሄሎ ሰር ሄሎ 1 ሚኒት አልኩት። እኛ ደግሞ ችግራችን እንግሊዘኛው ላይ ማጉረምረም እንጨምርበታለን። ማጉረምረም በእንግሊዘኛ የለም። ሄሎ ዩ ሾርት ኮልድ ኖ ኖ ኖ ኖ ኖ ኖ። ነጭው ያዝናል። አሳዘንኩት። where you from አለኝ። ኢትዮጵያ አልኩት። ኦኬ አይ ኖ አበበ ቢቂላ ኃይለ ሥላሴ ብሎ ብዙ ነገር አወራ። እኔ ያው ስም ስለሆነች ያቺን ነው ያዝኩት። ደስ አለኝ። እንዴ ኢትዮጵያ አልኩት፣ ገባው። እሱ ደግሞ እና ኃይለ ሥላሴን ተናገረ። ኧረ ኮሚኒኬሽን አልኩኝ። በቃ እቺን ነው ብዙ ነው ያወራው እሱ። ከዛ ቤት ሄድኩና ጉራ ያው አለብን አይደለም አንዳንዴ ከኢትዮጵያ ስንመጣ። እህቴ ደውላ የት ጠፋህ አለችኝ። አይታቸው ልጄ ከሆነ ነጭ ጋር ስናወራ አሁን ጣመኝ። ቆይ ደግሞ የጥቁር አክሰንትን ትራይል አድርግ አልኩኝ። ጠበኩኝ። አንድ ሽማግሌ አለ። ሽማግሌ ጥቁር ነው። ሄድኩኝ። አሁንም ሎክ ላይክ ጋሽ ማሞ እልትል ስለው እሱ ምንም እኔ እንትን አለኝ። ወሬ ጀመረልኝ ስለሆነ ሕፃን ልጅ Yeah, damn boy, I was sitting down there for the last 25 minutes. A little boy came and he got set there, bam! I said, God damn, he was trying to get the fun. አልኩኝ። አንድ ቃል እንዴት ሰው አያገኝም? አንድ ቃል ደግሞ እኮ ጉራዬ ዋት አልኩት። ደገመው። A little boy got በእውነት ነው የምላችሁ፣ ያኔ ነው ተስፋዬን የቆረጥኩት። እንግሊዘኛ ከዜሮ ክፍል የጀመርኩት ያኔ። በቃ ደህናዋይ እንግሊዘኛ ደህናዋይ ከዜሮ ክፍል እጀምራለሁ። በቃ ሁሉን ነገር ከእንደገና አጠናለሁ አልኩኝ። ከዛ ስራ ስትገባ ትለማመዳለህ አሉኝ እህቶቼ። እና ያው የዚህ ሀገር እህቶች ታውቋቸዋላችሁ፣ በር ዘግተው ሂድ ድፈር ጎ ሄድኩኝ። ከአክሰንት ጋር እንግዲህ የመጀመሪያ ትውውቄን ሄድኩኝና ጣሊያን ነው፣ ፒሳ ቤት ነው። ሄሎ ሰር ዩ ኖ ሞንታና አቨኑ አልኩት። ጣሊያን ነው። Are you doing that? Are you doing? Hey, my name is Tony. What's your name? መስከረም። No, I can't say that. I'm gonna call you Mike. My name is Mike. Hey, Mikey. I'm Italian.
My name is Antonio, but people call me Tony. Do I like it? ምንድን ነው የሚያወራው ሰውየው? This is what you gotta do, eh? Just keep down the street. About 3-4 miles, bada boom, bada bam. You see a big light. It says Montana Avenue. If you don't see that light, that means you lost. You don't understand, you know what I'm saying? ሰደበኝ ወይስ ምንድን ነው ያለው? አልገባኝም። ኦኬ ሰር ኖ ፕሮብለም። ሲሄድ ስፓኒሽ አገኘሁኝ። ስለ ስፓኒሽ አንድ ነገር የምሰማው አለ። ስፓኒሾች እንግሊዘኛቸው ደካማ ነው ይባላል። ያ እኔ በዛች ባቅሜ ደረቴን ነፍቼ ነው እሱ ጋር ያድኩት። ጉራይ ሄሎ አሚጎ you know Montana Avenue? Montana Avenue. Ay. Okay. You keep going straight, my friend. Keep going straight. You keep going straight. Keep going straight. You keep going straight. You keep going. እንዴ ይሄ ሰው ያገሬ ሊመልሰኝ ነው እንዴ? After 5 miles, you see a big sign. It says Montreal Avenue. You park your car. No, I didn't say Montreal. I say Montana. Ay. Montreal no good? Man, you're wasting my time. I wasting your time? What about my time? ረገረግ በእንግሊዘኛ ጥላልኩና ትቼው ሲሄድ በጣም የሚገርም ነገር አየሁኝ። በቃ በጣም ኒውዮርክ ውስጥ ኤክስፔክት የማታደርጉን ነገር አንድ ጃማይካዊ የኃይለ ሥላሴን ቲሸርት አድርጎ እንዲህ እያለ ይመጣል። በእውነት ነው የምላችሁ አንዳንዴ እኮ ችግር መጥፎ ነው። አበሻ ያየው ነው የመሰለኝ። ራስታማን you know Montana Avenue please ለሥላሴ ስለው Badia Sladi Band Yasyant. Ya come to give it city ya got lost. Brum. Excuse me? I'ma tell you how to get to Montana Avenue. Pay attention. What do y'all done sound just like holiday? Y'all come to bedroom any time of the day. Grill light, red light, make a light. እዛ ቆሜ ልጻፍ ወይንስ ልደንስ? ጭንቅላቴን እንደዚህ ነው ያዛዞረብኝ እንደዚህ። ከዛ ጭንቅላቴን ትንሽ አረጋግቼ it's okay no ኃይለ ሥላሴ ነው ሞርጉድ እያልኩኝ ሲሄድ አንድ ናይጄሪያዊ ቆሟል። ናይጄሪያዎች ደግሞ መከበር ይወዳሉ። አንቱ ምናምን በልክ እንደኛ ትልልቅ ሰዎች እኔ እንኳን የማከብርበት እንግሊዘኛና ቆሟል። የሹራብ ኮፍያ አድርጎ ቆሟል። ሄድኩኝና excuse me boy ተናደደ። Is this how you talk to your father? Is this how you talk to your mother? Is this how you talk to your lady? ረበለው ጩኸት በእንግሊዘኛ ለመጀመሪያ ጊዜ ቆምኩኝና ኦኬ አላከበርኩትም። ዩ ማለት አንተ ነው። ዮዮ ሲሉ ሰምቻለሁ። አንቱ መሆን አለበት። ዮዮ ሶሪ የባሰ ተናደደ። Can you help me? Yeah. You make left and left. Wait, if I make 4 left, I'm going to come back here. That is right. Maybe when you come back, you have some respect for me. እሺ አልኩኝና እውነት ቋንቋ ድህነት እንደሆነ ያኔ ያወቅኩት ሙልጭ አድርጌ በሰርበው ደስ ይለኝ ነበር። እሱንም ትቼ ሄድኩኝ። ሲሄድ አንድ ጥቁር አሮጊት ናቸው በዋከር። አሁንማ በቃ በዚህ ፖይንት ሰው መጠየቅ ፈራሁኝ እና አንድ አሮጊት በዋከር እያሉ ሲሄዱ ያው የትም አይሄዱም ብዬ ማም ዩ ኖው ሞንታና አቨኑ አልኳቸው።
can you tell me? Just follow me. ያበሻ ነገር ኢሉን ተያይዞኝ ትንሽ ተከተልኳቸው። አንድ ነገር የሚባል ነገር አለ። እኛ እንግሊዘኛ የማይገባን የብሪቲሽ አክሰንት ስላለን ነው። ኖ we're not። ውሸት ነው። የለንማ። ደከት ይመጣ የለንም። ስጃጃል የሆነች እንግሊዛዊ ያገኘዋት ጉድ ሞርኒንግ ማዳም አበሻ ያገኘው ነው መሰለኝ። በቃ የሆነ ሞንታና በለው ስላት oh well as you can see I'm not from this area however ትምህርት የታሰብኩት እንደዚህ አይነት ትምህርት ሰምቼ አላቅም። እንደዚህ አይነት እዛው ቆሜ ማሰላሰል ጀመርኩኝ። እንዴ ኢትዮጵያ እንግሊዘኛ ከየት ነው ያስተማሩን? ከሶማሌ? እሷንም ትቻ ሲሄድ በጣም የሚገርም ነገር ኒውዮርክ ውስጥ አንድ የሆነች አበሻ ኒውዮርክ ውስጥ አበሻ ማግኘት በጣም ከባድ ነው። ሮለር ብሌድ አርጋ እግሯ ላይ አይቻላቅም። እኔ ስትል እኔ እውነት እግሯ ምን ላይ ምን እንዳለ አላወኩኝም። በስሜት ብቻ ቆሜ ነይ 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 ልክ ስትመጣ ወገቧን ወይ 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 አበሻ አገኘው ስላት can I help you? No አንቺም በእንግሊዘኛ ታይ ኦኬ ሰው ምን ፈለክ? ተረጋጋ ኦኬ ቆይ ምናምን ልቀቀኝ ምናምን። እዚህ ሀገር ሲነካኩ አይወዱም ሴቶቹ። እኛ አንገት ስር ብብት ስር ምናምን እንስማለን። ቆይ እንትና እዛ ስፔስ ያስፈልጋል። ገባ? እሺ ጎ ቀጥል። እንትን ሞንታና በኑን ታውቂዋለሽ አልኳት። ለካ እሷ ይሄ አንዳንድ ሴት አላቅም የማይል ሴት አለ አይደለም? ያ ሞንታና እንትን ጊዜ ያ I mean ስለ you can go this way. No. I mean you can go that way. Again, why? So just go this way. እና ዝም ብለህ ሂድ። ኦኬ you go them ዝም ብለህ ሂድ እና ትልቅ ኢንተርሴክሽን አለ እዛ ላይ ራይት አድርግና አሁንም ዝም ብለህ ሂድ። በቃ ዝም ብለህ ሂድ እና የሆነ ጋዝ ስቴሽን አለ እዛ ማፕ ይሸጣሉ። ደግሞ እኮ አታፍርም። ይጋርት 3 ጊዜ አረሳውም። አንቺ መርዝ መጋት ነው ብዬ ከዛ በቃ አስጠላኝ። ተስፋ ቆረጥኩኝና ስራው የሚቀር እንግሊዘኛ ላሻሽል አልኩና ወደ አፓርትመንት ልገባ ስል ይሄ ድሮ ነጮች በቴሌቪዥን የምናያቸው የሚያብረቀርቅ ጸጉር ምናምን ያላቸው ነጭ አገኘሁኝ። እስቲ ቆይ መጨረሻ ልሞክር አልኩና እንደው ምን አለ ትቼው ብገባው ኖሮ ሳሪዮል ማላስ ቻንስ አልኩኝ። ያበሾ ሲደክመን ደግሞ ቃል እንጎትታለን። ለካ እሱ ጥቁር የማይወድ ሬሲስት ከሳውዝ ነው። ገና ደሙ ፈልቷል ለካ ሳይኝ። እኛ ደግሞ ስላልተገዛን ሬስ የሚባል ነገር አናቅም። ምንም እንደዚህ ነገር ለካ እሱ ገና አስጠልቼዋለሁ። Goddamn boy, I have never seen a black man with a funny accent before. Where the hell you from, boy? Ethiopia. who? እውነት የሆነ ነገር ስቅጥጥ አለኝ እንደዚህ ሲለኝ አልኩኝ። አሜሪካ ቁጭ ብሎ ኢትዮጵያን አያውቅም። ይሄንን ጭንቀቴንማ ተሸክሜ ቤቴ አልወስድም። ሙልጭ አድርጌ ልስደበውና እሱ ላይ አራግፌበት ልግባ አልኩት። ልሰድበው ቀና ስል ለካ እንግሊዘኛ አልችልም። እናንተን አላቅም። እኔ ግን ምንድነው የማደርገው? መጀመሪያ በአማርኛ ሙልጭ
አድርጌ አንጀቴን ቅቤ ካጠጣ በኋላ ተመልሼ ሞካክራታለሁ በእንግሊዘኛ። ሊስን ሰር፣ በጀግንነታችን ዓለም ያወቀን እንዳንተ አይነት ነጭ ያልገዛን ሚኒሊክ በጡጫ አበበ በሩጫ መንጌ በግልምጫ በየኦሎምፒኩ ዓለም የፈራቸው ባንዲራ የሚለብሱት የኛ ልጆች ናቸው። የሰው መጀመሪያ የነ ሉሲ ቤት ጽላት ያደረባት ያስርቱ ቃላት የራሳችን ፊደል ያለ ነቀን ጸ ጨ ጰ ቋን የምንጽፍበት የራሳችን ቋንቋ የተከበርንበት እኛ በአገራችን መፎደድ በእጃችን ሹካ አስወግደን በእጅ የምንበላ የቀሳውስት ሀገር የነ ላሊበላ የሴቶቻችንን ውበት ዓለም ያደነቀው ኧረ እንዴት ሆነ ነው እኛንም ማታቀው? What the hell did you say, boy? በእንግሊዘኛ ባቀውማ ምን አስደበቀኝ?